አንዲት ሴት በአንድ ተራራማ አካባቢ መኪናዋን በፍጥነት እያሽከረከረች ከፊት ለፊቷ ያለው ከባድ የጭነት መኪና መንገድ እንዲለቅላት ጥሩምባ ብታሰማም መንገድ ስላለቀቀላት እሱን ደርባ ለማለፍ ስትሞክር ከፊት ለፊት ከመጣ ሌላ ከባድ የጭነት መኪና ጋር ስትጋጭና መኪናዋ አቅጣጫውን ስቶ መሃል መንገድ ላይ በቆመበት አላሳልፍ ብሏት የነበረው የጭነት መኪና በኃይል ገጭቷት የከፋ አደጋ ሲደርስ የታሪካችን ጅማሬ ይሆናል። ታሪካችንም ሲቀጥል ጆን ከሚስቱ ከዴኒስ ጋር አልጋቸው ላይ ጋደም ብለው ቴሌቪዥን እያዩ ከቤት ውጪ ድምፅ ስለሰማ በፍጥነት ሲወጣ ጆን የባንክ ዕዳቸውን በጊዜው መክፈል ስላልቻለ የባንክ ሰዎች የዴኒስን መኪና ሲወስዱት ይደርሳል። ጆን ለመከላከል ቢሞክርም ማስቆም ግን አልቻለም። በቁርስ ሰዓትም በተፈጠረው ነገር ጥንዶቹ ይጨቃጨቃሉ። ጆንም ከሚሰራበት ፋብሪካ የሥራ ሰዓቱ በመቀነሱ ሌላ ተጨማሪ ሥራ ለማግኘት እየፈለገ እንደሆነ ይናገራል። ጆን ልጁን ማይክን ትምህርት ቤት አድርሶት ሲለያዩ ማይክ ቻው ሳይሆን በኋላ እንገናኛለን ማለት እንዳለበት ለጆን ያስታውሰዋል። ጆን በፋብሪካ ሥራው ቀኑን ካሳለፈ በኋላ ጂሚ ከተባለ ጓደኛው ጋር ሌላ ሥራ ለመቀጠር ይሄዳሉ። ጂሚም እዚህ ሥራ የሚያገኙት ዘመድ ያላቸው ብቻ እንደሆኑ ይናገራል። የድርጅቱ ሥራ አስኪያጅም በጆን የሥራ መረጃ ቢደነቅም ጂሚ እንዳለው ሁሉ ከሚፈለገው በላይ ነህ በማለት ጆንን ያሰናብተዋል። በአንድ እሁድም የማይክን የቤዝቦል ጨዋታ ለማየት ሙሉ ቤተሰቡ ሜዳ ተገኝቷል። በጨዋታው መሃል ማይክ በድንገት ታሞ ይወድቃል። እነ ጆን በፍጥነት ደርሰው ቢያነሱትም ማይክ ራሱን ስቷል። ሆስፒታል ውስጥ ለማይክ የኦክስጅን ማስክ ተደርጎለት መተንፈስ ቢችልም ዴኒስ ራሷን መቆጣጠር ስላልቻለች ሐኪሞቹ ቤተሰቦቹን አስወጥተው ምርመራ ማካሄድ ጀመሩ። ዶክተሮቹም የማይክ የደም ግፊት እየቀነሰ መምጣቱንና ልቡም ሥራ ሊያቆም እንደሚችል ይናገራሉ። ጆን እና ዴኒስ ከሜዲካል ዳይሬክተሯ ሬቤካ እና ከልብ ቀዶ ጥገና ስፔሻሊስቱ ዶክተር ተርነር ጋር ይገናኛሉ። ዶክተር ተርነርም የማይክን የኤክስሬ ውጤት እያሳያቸው የማይክ ልብ ከሌሎች ሕፃናት በ3 እጥፍ የሚበልጥ በመሆኑ የሚፈለገውን ያህል ግፊት መፍጠር አለመቻሉንና ይህንንም ማስተካከል የሚችል ቀዶ ጥገና እንደሌለ ያስረዳቸዋል። ማይክም በአፋጣኝ የልብ ንቅለ ተከላ እንደሚያስፈልገውና ይሄ ካልሆነ መድኃኒት መውሰድ እንደሚኖርበት ነገር ግን ውጤታማ ላይሆን እንደሚችልና በአጭር ጊዜም ሕይወቱ ሊያልፍ እንደሚችል ያሳውቋቸዋል። ሬቤካም የልብ ንቅለ ተከላ ውስብስብ ቀዶ ጥገና እንደሆነና ማይክም በቀዶ ጥገናው ወቅት ሕይወቱ ሊያልፍ እንደሚችል በመናገር የቀሩትን የሳምንታት አሊያም የቀናት ጊዜ ቤተሰቡን ለመሰናበት የደስታ ጊዜ እንዲያሳልፉ ትመክራቸዋለች። ዴኒስ በሐዘን ስትሰበር ጆን ማይክ ቀዶ ጥገናው እንዲደረግለት እንደሚፈልግ ይናገራል። ተርነርም ማይክን የአካል ልገሳ ከሚፈልጉ ሰዎች ዝርዝር ውስጥ እንደሚያካትተው ሲናገር ሬቤካ አስቁማው በመጀመሪያ ስለ ክፍያ ማውራት እንዳለባቸው ትናገራለች። ጆን የጤና ኢንሹራንስ እንዳላቸው ቢናገርም ሬቤካ ለቀዶ ጥገናው $250,000 እንደሚያስፈልግና ይህንንም የጤና ኢንሹራንሳቸው እንደማይሸፍንና ማይክንም ዝርዝሩ ውስጥ ለማካተት በቅድሚያ 30% ማስያዝ እንዳለባቸው ትነግራቸዋለች። ጆንና ዴኒስ ወደ ውጭ ሲወጡ ማይክን ወደ ሕዝብ ሆስፒታል ሊያዛውሩት እንደሆነ የሰማች ሌላ ዶክተር ወደ እነ ጆን መጥታ ማይክን ከዚህ መውሰድ እንደሌለባቸውና ለቀዶ ጥገናው ከዚህ የተሻለ አማራጭ እንደሌለ ነግራቸው ይልቁንስ የኢንሹራንስ ካምፓኒያቸውንና ሌሎች ሊረዷቸው የሚችሉትን ሁሉ ማናገርና ማሳመን እንዳለባቸው ትነግራቸዋለች። በቀጣዩ ቀን ጆን የሚሰራበትን ድርጅት የሰው ኃይል አስተዳደር ቢያናግርም የሚሰራበት ሰዓት በመቀነሱ ምክንያት የኢንሹራንስ ሽፋኑ $20,000 ብቻ መሆኑ ይነገረዋል። ጆን የሙሉ ጊዜ ሰራተኛ እንደሆነና ኢንሹራንሱም በፍጥነት እንደሚያስፈልገው ቢያስረዳውም ሰውየው ምንም ማድረግ እንደማይችል ነግሮት ነገር ግን ይግባኝ ማለት እንደሚችልና በ7 ቀን ውስጥ ምላሽ እንደሚያገኝ ነግረዋል። ዴኒስ እና ጆን የሕፃናት የመንግስት አገልግሎት ቢሮ ሄደው ቢያናግሩም ሁለቱም ሥራ የሚሰሩ በመሆናቸውና ኢንሹራንስም ያላቸው በመሆኑ እገዛ ማግኘት እንደማይችሉ ይነግሯቸዋል። እነ ጆን ከቢሮ ቢሮ እየሄዱ እርዳታ ቢጠይቁም ደሃ አይደላችሁም ተብለው ይከለከላሉ። በዚህ መሃል ጆን አቅርቦት የነበረው ይግባኝ ተቀባይነት አግኝቶ በጉጉት ወደ ሬቤካ ሲሄድ ማቅረብ የነበረበት ይግባኝ ሳይሆን ቅሬታ እንደነበር በመንገር ፕሮሰሱንም እንደ አዲስ ጀምሮ ለመጨረስ 30 ቀናት እንደሚያስፈልገው ትነግረዋለች። ከዚህ በኋላ ጆንና ዴኒስ ከሚያውቋቸው ሁሉ ገንዘብ መበደርና ያላቸውንም ዕቃ ሁሉ መሸጥ ጀመሩ። አንዳንድ ሰዎችም ዕቃቸውን በማራከስ
በርካሽ እንዲሸጡላቸው ያደርጓቸዋል። በዚህ ሁሉ ውጣ ውረድ ግን ሆስፒታል እየተመላለሱ ማይክን ማየትና እንዳይጨነቅ ደስተኛ መምሰላቸውን አላቋረጡም። ነገር ግን አንዳንዴ በሆስፒታሉ መገኘት ለነሱ አሰቃቂ ነበር። ምክንያቱ ደግሞ ከጎናቸው የሚሞቱ ሰዎችን መመልከታቸው ነበር። ጂሚ ያሉበትን ሁኔታ ለሕዝብ ለማሳወቅ ሚዲያን መጠቀም እንዳለበት ለጆን ይነግረዋል። ጆንም ወደ ቴሌቪዥን ጣቢያ ሲሄድ አንድ ሪፖርተር ታሪኩን እንደሚያስተላልፍለት ነግሮት ይሄ የሚሆነው ግን ከበላይ አለቆች ፍቃድ ከተገኘ መሆኑን ይነግረዋል። ጊዜያት ሲነጉዱም ጆን መኪናውን ብሎም የጋብቻ ቀለበቱን ሳይቀር ለመሸጥ ይገደዳል። እንዲያም ሆኖ ግን በቂ አልሆነም። ዴኒስ በጠዋት ከሆስፒታል ደውላ ተርነር ማይክን ከሆስፒታል እንደሚያስወጣው እንደነገራትና በፍጥነት አንድ ነገር ማድረግ እንዳለበት እየጮኸች ትናገረዋለች። ጆን ያሉትን አማራጮች ሁሉ ካሰበ በኋላ ወደ ሆስፒታል በመሄድ ተርነርን እንዲረዳው ቢያዋራውም ተርነር ሊረዳው ፈቃደኛ እንዳልሆነ ሲነግረው በቅጽበት ተርነርን ወደ አንድ ክፍል ገፍቶ በማስገባት ሽጉጥ አውጥቶ ከዚህ በኋላ ጨዋጨዋ እንደማይጫወት ይነግረዋል። ተርነርም አማራጭ ስላልነበረው ለመርዳት ይስማማል። ጆን የሆስፒታሉን በር በሰንሰለት ቆልፎ ወደ ውስጥ ሲሄዱ ማክስ የተባለውን ጥበቃ ሲያገኙት ጆን ሽጉጡን እያሳየ ያስፈራረዋል። ማክስም ምንም ስላልታጠቀ ከመንገዳቸው ዞር ይላል። ሌላኛውንም በር በሰንሰለት ከዘጋ በኋላ ወደ ዋናው የሆስፒታል ክፍል ሲደርሱ ውስጥ ያሉት ሰዎች በድንጋጤ መረባበሽ ይጀምራሉ። ሰዎቹ ለማምለጥ ወደ በር ሲሄዱ ጆን በፍጥነት ሄዶ በሩን በመዝጋት ግማሾቹን እንዳይወጡ ያስቆማቸዋል። በእገታ ከተያዙት ሰዎች ጥቂቶቹ አስቸኳይ ሕክምና የሚያስፈልጋቸው በመሆኑ ጆን ዶክተሮቹ እንዲያክሟቸው ያዛል። በቀጣይም የደህንነት ካሜራዎችን አውድሟቸው ሊፍቱን እንዲያስቆመው ማክስን ያዘዋል። የደህንነት ካሜራዎቹን የሚከታተለው ጥበቃ የሚሆነውን ነገር ሲያይ ለፖሊስ ይደውላል። የሆስፒታሉ ስልክ ሲጠራም ጆን አንስቶ ሆስፒታሉ ዝግ እንደሆነና ሌላ ቦታ እንዲሄዱ ይነግራቸዋል። ሆስፒታሉ ውስጥ ያሉት ሰዎች ሕክምና እንዲደረግላቸው ጥያቄ ማንሳት ይጀምራሉ። ከእነሱ መሃልም አንድ ያለማቋረጥ የሚያለቅስ ሕፃን ይገኝበታል። ጆን ሰዎቹን እንዴት ማረጋጋት እንዳለበት አላወቅም። በዚሁ ቅጽበት አንድ አምቡላንስ በጥይት የተመታ ሰው ይዞ ሆስፒታሉ ይደርሳል። ጆንም ሽጉጡን ደግኖ ቁስለኛውን ብቻ ትተውት እንዲሄዱ ካደረገ በኋላ ቁስለኛውን ከዶክተሮቹ ጋር ወደ ውስጥ ሲያስገባው ተርነር እሱ የልብ ቀዶ ጥገና ስፔሻሊስት እንጂ የድንገተኛ ሕክምና ባለሙያ እንዳልሆነ በመናገር ሰውየውን ለመርዳት ያመነታል። ጆንም ተርነር የሚሞትን ሰው ለመርዳት ማመንታቱ እየገረመው በግድም ቢሆን እንዲያክመው ያደርገዋል። በዚሁ ቅጽበት ጆን ሳይረን ሰምቶ ወደ ውጭ ሲመለከት በርካታ የፖሊስ መኪናዎች ሆስፒታሉን እንደከበቡት ይመለከታል። የፖሊስ አዛዡ ሉቴናንት ፍራንክ ሁሉንም ቦታ ሲይዞ ቅዳሜ በመሆኑ ሬቤካ በቦታው አለመኖሯን ሲያውቅ ይበሳጫል። በድንገተኛ ክፍልም ውስጥ ዶክተሮቹ አንዲትን እርጉዝ ሴት ይንከባከባሉ። ፍራንክ በማክስ ሬዲዮ በመደወል ጆንን አግኝቶ መደራደር ይጀምራል። ፍራንክ ጆንን እንደ ጓደኛ ሊያስማማው ቢጠርም ጆን ሬቤካን እንዲያመጣትና የማይክን ስም ከተለጋሾች ዝርዝር ውስጥ እንድታካትተው ይነግረዋል። ፍራንክም የሆነ ነገር እንደሚያደርግ ቢነግረውም ጆን ስላላመነው ሬዲዮውን ይዘጋዋል። ጆንም በሽተኞችንና የሚስቱን መውለድ የሚጠባበቀውን ባል ያዋራቸዋል። ሌላው ደግሞ ሚች ሲሆን እሱና ፍቅረኛው ጁሊ የመኪና አደጋ እንዳጋጠማቸው ቢያወራም ታሪኩ ግን አሳማኝ አልነበረም። ሌስተር የተባለው ሌላኛው ታካሚም ሚች ጁሊን ደብድባት ሊሆን እንደሚችል ይናገራል። ሚችም እንደዛ ያደረገው ጠጥቶ ስለነበር መሆኑን ያምናል። ተርነርም በጥይት የተመታውን ሰው ሕክምና ጨርሶ አሁን ደህና መሆኑን ያበስራቸዋል። ጆን እይታውን ከበሽተኞቹ ባራቀበት ቅጽበት ሚች ማክስን ምንም ባለማድረጉ እያሾፈበት ቢላና ስፕሬይ ይቀበለዋል። ማይክ በተኛበት ክፍል ውስጥ ዶክተሩ የተለያዩ መድኃኒቶችን ለማይክ ሲሰጠው ዴኒስ ትመለከታለች። መድኃኒቱ ለማይክ የሚበዛበት ቢሆንም እንኳን በሕይወት እንዲቆይ ግን ሌላ አማራጭ አልነበረም። ከጎን ካለ ክፍል አንዲት ልጇ የሞተችባት እናት በሐዘን ስታለቅስ እንመለከታለን። አሁን በሆስፒታሉ ዙሪያ በርካታ ሰዎችና የሚዲያ ሪፖርተሮች መሰባሰብ ጀምረዋል። በዚሁ ሰዓት ቺፍ ገስ የተባለ ሌላ የፖሊስ አዛዥ መጥቶ ከፍራንክ ጋር በፍጥነት ጉዳዩን ባለመፍታቱ ይጨቃጨቃሉ። የከተማው ከንቲባ ለገስ ደውሎ በፍጥነት መገናኘት እንዳለባቸው ይነግረዋል። በድንገተኛ ክፍሉ ውስጥ ጆን ለሁሉም ታጋቾች
ኩኪስና ቺፕስ እንዲበሉና ለስላሳ እንዲጠጡ ይፈቅድላቸዋል። ጆን ማይክ ከተወለደ ጀምሮ በየዓመቱ በሚያደርገው ምርመራ በሽታው እንዴት እንዳልተገኘ ግራ እንደገባው ሲናገር፣ አንደኛው ዶክተር የኢንሹራንስ ድርጅቶች የሕክምና ዋጋ እንዲቀንስላቸው ጠለቅ ያለ ምርመራ እንዳይደረግ እንደሚያደርጉ ይናገራል። ተርነር የዶክተሩን ሐሳብ ሊያጣጥል ቢሞክርም ዶክተሩ ግን ሕጉ ጭምር በሽተኞችን ሽባ የሚያደርግ እንደሆነ ማብራራቱን ይቀጥላል። ሌሎች በሽተኞችም ሲስተሙ ላይ ያላቸውን ቅሬታ በመግለጽ ተርነር ላይ መጮህ ይጀምራሉ። ጆን ስልክ ለመደወል ሲሞክር ስልኩ እንደተጠለፈ ይረዳል። ቁጥሮች ቀያይሮ ቢሞክርም ሁሉንም ጥሪዎች የሚመልሰው ፍራንክ ነበር። ፍራንክም ማይክን ዝርዝር ውስጥ ለማካተት እየሰራ እንደሆነ በመንገር ለመተማመንም የተወሰኑ ታጋቾችን እንዲለቅ ይጠይቀዋል። ሬቤካ ፍራንክ ጋር ደርሳ ስለ ማይክ ሁኔታ ስታስረዳው፣ ድንገተኛ ክፍል ውስጥ ያለችው ዶክተር ደግሞ እርጉዟ ሴት ከዚህ መውጣት እንዳለባት ለጆን ትነግረዋለች። ጆንም የተወሰኑ ታጋቾችን ለመልቀቅ ይስማማል። ነገር ግን በምላሹ በአንድ ሰዓት ውስጥ ማይክ ዝርዝሩ ላይ ካልተካተተ ታጋቾች ላይ መተኮስ እንደሚጀምር ያስጠነቅቃቸዋል። ጆንም ቀጥሎ እርጉዟ ሴትና ሕፃን የያዘችው እናት እንዲወጡ ይነግራቸዋል። በዚህ መሃል ሚች በሽተኞቹን በመሳደብ የጆንን ትኩረት ከሰረቀ በኋላ ጆን ሚችን ለማረጋጋት ሲጠጋው ስፕሬዩን አይኑ ላይ በመርጨት በቢላው ትከሻው ላይ ይወገዋል። ጆንም ሚችን በቴስታ መጥቶት መሬት ላይ የወደቀውን ሽጉጥ ለመያዝ መፋለም ይጀምራሉ። ሚችም ጁሊን ሽጉጡን አንስታ ጆን ላይ እንድትተኩስ ይነግራታል። ጁሊ ግን ስፕሬዩን አንስታ የሚች አይን ላይ ከረጨች በኋላ የደበደባትን እያስታወሰች ደጋግማ እየመታችው ዊጓን አውልቃ በመጣል ከዚህ በኋላ የእሷ አሸንጉሊት እንዳልሆነች ትነግረዋለች። ሁሉም ሰዎች በጁሊ ድርጊት ይደሰታሉ። ጆን ሽጉጡን አንስቶ ከማክስ ካቴና በመቀበል ሚችን ያስረዋል። ከዚህ በኋላ ጆን ሕፃን የያዘችውን እናትና እርጉዟን ሴት ከነባሏ ወደ ውጭ እንዲወጡ ያደርጋቸዋል። ሪፖርተሩ ይህን ዜና በሚያሰራጭበት ወቅት በቦታው የተሰበሰቡ ሰዎች በደስታ ሲጨፍሩ እንመለከታለን። የተለቀቁትን ታጋሾች ጆን በጥሩ ሁኔታ እንደያዛቸው ለሪፖርተሮቹ ይነግሯቸዋል። በዚህ መሃል የዜና ቡድኖቹ ፖሊሶች የደህንነት ካሜራ እይታ እንዳገኙ ይደርሱበታል። ገስና ፍራንክ ሬቤካን ሲያወሯት ምንም አይነት የጥፋተኝነት ስሜት ሳይታይባት ብዙ ቤተሰቦች በየቀኑ እንዲህ አይነት የእብድ ሥራ እንደሚሰሩና እሷ ሕጉን ለመቀየር ማድረግ የምትችለው ምንም ነገር እንደሌለ ትነግራቸዋለች። አብሯቸው የነበረ ኦፊሰርም ባያደርጉት እንኳን ማይክ ዝርዝር ውስጥ እንደተካተተ ለጆን መንገር እንደሚችሉ ይጠቁማቸዋል። በዚሁ ቅጽበት የሆስፒታሉ የደህንነት ኃላፊ በቦታው ደርሶ የሕንፃውን ደካማ የመግቢያ ክፍል ለፖሊሶቹ ያስረዳቸዋል። ሬቤካና ፍራንክ ወደ ጽኑ ሕሙማን ክፍል በመሄድ ዴኒስን አግኝተው ምን እየተካሄደ እንደሆነ ይነግሯታል። ዴኒስም እየማለች ጆን ዝንብ እንኳን የማይገድል ሰው መሆኑንና የጥፋተኝነት ስሜት እየተሰማት ይህን ካደረገም የሚያደርገው እሷ ስለጮኸችበት በዚህ ተገፋፍቶ መሆኑን ትናገራለች። ነገር ግን ፍራንክ ጥያቄዎችን መጠየቅ ሲጀምር ጆንን ለማስቆም እየተጠቀሙባት እንደሆነ ስለገባት እንደማትተባበራቸው ብታሳውቅም ሬቤካ ንቅለ ተከላውን በነፃ እንደምታደርግላቸው ስትነግራት ከመስማማት አልፋ በደስታ ትጠመጠምባታለች። ጂሚ በቲቪ ቀርቦ እየተካሄደ ስላለው ነገርና የብዙዎችን ሕይወት ስላመሰቃቀለው የጤና ሲስተም ይናገራል። ጆንንም ሲስተሙ አማራጭ አሳጥቶ ይህንን እንዳስደረገው ያስረዳል። በዚሁ ቅጽበት የአደጋ ጊዜ ሰራተኞች በተራራማው አካባቢ የመኪና አደጋ የደረሰባትን አካሏን ለመለገስ የተመዘገበች ሴት ያገኛሉ። በሆስፒታሉ ደግሞ ኦፊሰሩ ስናይፐር ተኳሽ ወደ ውስጥ እንደላኩ ለፍራንክ ይነግረዋል። ፍራንክም ገስ ጋር ሂዶ ከጀርባው እንዲህ አይነት ውሳኔ በመወሰኑ ይጮህበታል። ገስም በምላሹ እየጮኸ ጆን በቅርቡ ሰዎችን መግደል እንደሚጀምር ሲናገር በመሃል አምልጦት ሚስጥር ይናገራል። ይሄኔ ምርጫ ሊካሄድ ስለሆነ በከንቲባው ፊት ጎበዝ ሆኖ መታየት እንደፈለገ ፍራንክ ይገነዘባል። ገስም ፍራንክን ከዚህ ኬዝ እንዲወጣ ይነግረዋል። የጥበቃ ሰራተኞች አየር ማቀዝቀዣውን አጥፍተው በአየር መተላለፊያው በኩል ስናይፐር ተኳሹ እንዲገባ ያደርጋሉ። በተመሳሳይ ሰዓት የሪሴፕሽኑ ስልክ ይጠራል። ጆን ስልኩን ሲያነሳ ዴኒስ በተዘበራረቀ ስሜት ሬቤካ ንቅለ ተከላውን በነፃ እንደምታደርግላቸው እንደነገረቻትና የማይክ ጤንነት ግን ጥሩ ሁኔታ ላይ እንዳልሆነ ትነግረዋለች። የዜና ማሰራጫዎቹ የፖሊሶቹን ሲስተም ሃክ አድርገው የደህንነት ካሜራ ምስሉን ማግኘት ስለቻሉ
የነ ጆንን የስልክ ንግግር ማስተላለፍ ይጀምራሉ። አሁን ሁሉም ሰው ዴኒስ ስልኩን የማይክ ጆሮ ላይ ስታስጠጋና ማይክ በደከመ ድምፅ ጆንን ሲያወራ እየተመለከተ ነው። ሬቤካ ጭምር ስትመለከት የጥፋተኝነት ስሜት ተሰምቷት እንድታለቅስ ያደርጋታል። ጆን በተዘናጋበት በዚህ ሰዓት ስናይፐር ተኳሹ ቦታውን ይዞ ጆን ለኢላማ የሚመች ቦታ ላይ እስኪሆን ይጠባበቃል። በዚህ ቅጽበት ሌስተር ጆን በቲቪ እየታየ መሆኑን ስላወቀ ያስጠነቅቀዋል። ጆን ከጀርባው ጨረር ቢመለከትም በፍጥነት መንቀሳቀስ ግን አልቻለም። እናም በስናይፐር ትከሻውን ይመታል። ስናይፐር ተኳሹ ያለበት ኮርኒስ ተደርምሶ ወደ መሬት ሲወድቅ ጆን በፍጥነት ደርሶ መደባደብ ይጀምራል። ይህንን በካሜራ የሚመለከተው ፍራንክ ትዕይንቱ በቲቪ እየተላለፈ በመሆኑ በተደጋጋሚ ከንቲባው በሚደውልለት ገስ ላይ ያሾፍበታል። ዶክተሮቹ የጆንን ቁስል በፍጥነት ያክሙታል። ፖሊሶቹም ሃከሩን አግኝተው ግንኙነትን ያቋርጣሉ። በአካባቢው የተሰበሰቡ ሰዎች ቁጥራቸው እየበዛና ጆንንም በመስኮት ባዩት ጊዜ ሁሉ ድጋፋቸውን በጩኸት ማሰማታቸውን ቀጥለዋል። ጆን ፍራንክን ማውራት እንደሚፈልግ ሲያሳውቅ ገስ ምርጫ ስላልነበረው ፍራንክን ወደ በር ይልከዋል። ሬቤካም አንዳንድ ስልኮችን ትደውላለች። ጆንም ስናይፐር ተኳሹን አስሮና ልብሱን አስወልቆ ይዞት ወጥቶ ማይክን ማየት እንደሚፈልግና ከፖሊሶቹም ጋር ምንም አይነት ድርድር ማድረግ እንደማይፈልግ ያሳውቃቸዋል። ማይክንም የሚያመጡለት ከሆነ ስናይፐር ተኳሹን እንደሚለቀው ይነግራቸዋል። የተሰበሰበው ሰው ጆንን በመደገፍ ገስንና ፍራንክን ጫና ውስጥ ስለከተታቸው ማይክን ሊያመጡት ይወስናሉ። ዴኒስን ፖሊሶች ይዘዋት ማይክን ወደ ድንገተኛ ክፍል ወስደው ውስጥ ሲያስገቡት ጆንም ስናይፐር ተኳሹን ይለቀዋል። ተርነር ማይክን ከመረመረው በኋላ ደም ግፊቱ በጣም ስለወረደ አሁኑኑ ንቅለ ተከላው ካልተደረገ በጥቂት ሰዓታት ውስጥ ሊሞት እንደሚችል ለጆን ይነግረዋል። ጆንም ራሱን ለማጥፋት ፈቃደኛ እንደሆነና የሱን ልብ ለማይክ እንዲጠቀም ተርነርን ቢጠይቀውም ብዙ ቅድመ ምርመራዎች ስለሚያስፈልጉ ንቅለ ተከላውን እንደማይሰራ ተርነር ይመልስለታል። የታገቱት ሰዎች ማይክም ቢሆን በእንዲህ አይነት ሁኔታ ልቡን ማግኘቱ እንደማያስደስተው በመናገር ሁሉንም በጸጋ እንዲቀበል አስተያየት ይሰጣሉ። ጆን ሽጉጡን ራሱ ላይ ሲደግን ተርነር አማራጭ ስላጣ ንቅለ ተከላውን ለመስራት ይስማማል። በዚህ ሰዓት አደጋ የደረሰባትን ሴት ሄሊኮፕተር ከቦታው ያነሳታል። በሌላ ሆስፒታል ዶክተሮች በመኪና አደጋ የሞተችውን ሴት የሚለገሱ የሰውነት ክፍሎች እየለዩ የደም አይነቷም ቢ ፖዚቲቭ መሆኑን ይገልጻሉ። ጆን ኑዛዜውን ጽፎ ከጨረሰ በኋላ የሚፈርሙለት ሁለት ምስክሮች ሲፈልግ ሚች እና ሌስተር ራስን ማጥፋትን ማበረታታት ነው በሚል አንፈርምም ይሉታል። ጆንም ይሄ ፊርማ ለነሱ ነፃነት መሆኑን ሲነግራቸው ማክስ እና ጁሊ ይፈርሙለታል። ዶክተሮች ማይክን ለቀዶ ጥገና ከማዘጋጀታቸው በፊት ጆን ወደ ማይክ ቀርቦ እያለቀሰ ደግና ጥሩ ልጅ እንዲሆን ይነግረዋል። ጆን ሽጉጡንና አንድ ጥይት ከኪሱ ሲያወጣ እስካሁን በባዶ ሽጉጥ ሲያስፈራራቸው እንደነበርና ማንንም የመጉዳት ፍላጎት እንዳልነበረው እንረዳለን። ሬቤካ ለጋሽ እንደተገኘ የሚገልጽ ፋክስ ሲደርሳት ዴኒስን ለማግኘት ትሮጣለች። ጆንም ራሱን ለማጥፋት ቃታውን ሲስብ የሽጉጡ የደህንነት መጠበቂያ ባለመነሳቱ ሳይተኮስ ይቀራል። እንደገና ለመሞከር ሲጥርም ዴኒስ በሬዲዮ ትደውላለች። ነገር ግን ሬዲዮውን ያጠፋዋል። ተስፋ የቆረጠችው ዴኒስ ወደ በር በሩጫ መታ ትጮኻለች። ከደቂቃዎች በኋላ የለጋሿን ልብ የያዘ ሄሊኮፕተር ሆስፒታሉ ጋር ሲደርስ 4 አጋሾች ከሆስፒታል ይወጣሉ። ቀጥሎም ጆን በፖሊሶች ይያዛል። ገስ እስረኛውን ይዞ ሲሄድ ፍራንክ የተያዘው ጆን ሳይሆን ሌስተር የጆንን ልብስ ለብሶ እንደሆነ ቢያስተውልም ሊያስቆማቸው ግን አልሞከረም። ጆን እና ዴኒስ ቀዶ ጥገናውን ሲከታተሉ ፍራንክ ወደ ውስጥ በመግባት ሰርጀሪው በተሳካ ሁኔታ እስኪጠናቀቅ ጠብቆ ጆንን ያስረዋል። በሚቀጥሉት ቀናትም ሁሉም ሚዲያዎች ስለተፈጠረው ነገር ማውራታቸውን ይቀጥላሉ። በውይይታቸውም ይህ ሁሉ እንዲፈጠር ያደረገው ሲስተሙ እንደሆነ ተናገሩ። በመጨረሻም ከ3 ወር የተራዘመ ክርክር በኋላ ፍርድ ቤቱ ጆንን ከ3ቱ ክሶች በሁለቱ ጥፋተኛ በማለት ከ3 እስከ 5 ዓመት እንዲቀጣና ነገር ግን በማረሚያ ቆይታው መልካም ጸባይ ካለው ወደ 2 ዓመት እንዲቀነስለት ወሰነ። ጆንም ዴኒስን አቅፏት ማይክንም ቤተሰቡን እንዲጠብቅ ይነግረዋል። ማይክም ቸው ሲለው ጆን በኋላ እንገናኛለን በማለት ይመልስለታል።